መርሐባ ያ ህልዌን ማነው እንደኔ ዳይት መስራት ፈልገው ጣፋጭ ነገር ማቆም ያልቻለ ሰው በጣም የተቸገረ ሰው ዛሬ ይዤላችሁ የመጣሁት በጣም አሪፍ ነገር ነው። ተከታተሉኝ። በመጀመሪያ ተምሩን ለሁለት ከሰነጠቅነው በኋላ ፍሬውን አውጥተን ዝርግት አድርገን ልክ እንደዚህ ድርድር ካረግነው በኋላ በሆነ ብርጭቆ ነገር የሆነ ነገር በደንብ እንመተዋለን። በደንብ ትኝት ጥፍጥፍ እንዲልም ማለት ነው። ከዛ የለውዝ ቅቤ በጣም በብዛት እንደቻላችሁት ማለት ነው። ሙሉ ለሙሉ ተምሩን በሱ ትሸፍኑታላችሁ። እኔ እዚህ ጋር የምጠቀማቸው ሙከሰራቶች በሙሉ ከነፎቷቸው ነው ማስቀምጥላችሁ። ለምን ያላችሁበት ሀገር ስሙ ምን ይሁን አላቅም። ሙህም ለውዝ ሄሎ ምንም ጣፋጭ የሌለው ጨው ምናምን የሌለውን ልክ እንዳያችሁት በቢላ ጎረጎር አድርጌ ተምሩ ላይ በደንብ አድርጌ ንስንስ አድርጌበታለሁ። በወራችን ላይ ያህልውኝ እናንተ የምትፈልጉትን አይነት የሙከሰራት አይነት መጠቀም ትችላላችሁ። የምትፈልጉትን ኩርሽም የሚል ነገር ብቻ ይሁን። ሁለተኛ ደግሞ የተጠቀምኩት ጆዝ እንዳልኳችሁ ምንም አይነት ቅመማ ቅመም ያልተደረገበት ጨው ያልተደረገበት እሱንም እንደዛው በቢላ ጎረድ አድርጌ ከላይ አድርጌ ያለው መጨረሻ ላይ ያደረኩት ብዶር ሊያቅጤን ይባላል። የዱባ ፍሬ ውስጡ ደርቆ ማለት ነው። በጣም አሪፍ ነው። ሙህም እሱን አድርጌ ያለው እዚህ ጋር የተጠቀምኩት ዳር ቸኮሌት ነው። ዳር ቸኮሌት ያው ለዳይት ይመከራል። በደንብ እንደዚህ ስብርብር ካረኩት በኋላ እናንተ ማይክሮዌቭ ካላችሁ በማይክሮዌቭ ማሟሟት ትችላላችሁ። እኔ ግን ስለሌለኝ ብረት ድስት ላይ ውሃ አድርጌ በደንብ ቅልጥ እስከሚልልኝ ድረስ በደንብ ካማሰልኩት በኋላ መጨረሻ ላይ የሰራነውን ምንድነው ይሄው ስሙ ምንድነው እሱ ላይ እናደርገዋለን። በደንብ ሙሉውን ጥልቅልቅ እስከሚል ድረስ በደንብ እንደዚህ ታደርጉታላችሁ። መጨረሻ ላይ ይሄ ምርጫ ነው፣ አለማድረግ ትችላላችሁ። እኔ ያደረኩት አንኳር ጨው፣ ይሄ በጣም ጣፋጭ ስለሆነ ተምሩም ቸኮሌት ምናምን ስላለው አንኳር ጨው ከላይ በተነ ታረጉና ለአንድ ሰዓት ያክል በረዶ ቤት ታስገቡታላችሁ። ሲወጣ እንደዚህ ሆነ ነው የሚወጣው። ያ ወይሊ ወላሂ አጢም በጣም ነው እንትን ሚስ ያረኩት። በጣም ቆይቷል ከሰራሁት ቪዲዮ ነበረኝ። ዛሬ ዝም ብዬ ኤዲት አድርጌ ፖስት ላድርገው ብዬ ነው። ከዛ እንደዚህ ቁርጥርጥ አድርጋችሁ የምትፈልጉት እቃ ላይ አድርጋችሁ በረዶ ቤት ማነው ፍሪጅ ውስጥ ማስቀመጥ ትችላላችሁ። ላይ ያበናት በጣም ብዙ ጊዜ ነበር፣ 2 ወር ከዛ በላይ ነበር ፍሪጅ ውስጥ የተቀመጠው። እኔ ብቻዬን ነበርኩስ በላይ ነበረው። እንደውም የሆነ ጊዜ ጓደኛ የመታ በቃ ከዛ አንድ ላይ 10 ስንበላው ነው ያለቀውና ለረጅም ጊዜ ይቀመጣል። ጣዕሙ ምናምን አይበላሽም። ያው ተምር ለረጅም ጊዜ እንደሚቀመጥ ታውቃላችሁ። እና እኔ እንደዚህ በእቃ አስቀምጬ ፍሪጅ ውስጥ ነው ያረኩት። እንደወደዳችሁ ተስፋ አደርጋለሁ። ሁላችሁም ሰብስክራይብ ያረጋችሁ አበረታቱኝ። በሌላ በቆንጆ ቪዲዮ እስከምንገናኝ ባይ ያ ህልዌን